ሰላም ሰላም እንደምን አላችሁ? የ12ኛ ክፍል ማትማቲክስ ኤንትራንስ ኤግዛም እንሰራለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ኤጁኬሽናል አሰስመንት ኤንድ ኤግዛሚኔሽን ሰርቪስ ኢትዮጵያን ሴኮንዳሪ ስኩል ሊቪንግ ሰርተፊኬት ኤግዛሚኔሽን ወይም ኤስኤልሲ ይላል። ማትማቲክስ ነው። የ2016 ወይም የ2024 ነው ማለት ነው። ስለዚህ 3 ሰዓት ነው የተሰጠው። ቶታል ኩዌሽኖች እንግዲህ ብዛታቸው ጠቅላላ ነምበር ኦፍ አይተምስ ወይም የጥያቄው ብዛት 60 እንደሆነ ይነግረናል ማለት ነው። የመጀመሪያ ጥያቄ ላይ ስንመጣ which of the following is the mean division about the means of the data given below ይለናል። የተሰጡ ዳታዎች እንደምታዩቸው 15 12 10 13 9 12 11 15 14 9 የነዚህ ሚን ዲቪዥን የቱ ነው ይላል። ኤ 1.5 ቢ 2.0 ሲ 1.4 ዲ 1.8። ስለዚህ ይህን እንዴት ነው የምንሰራው? ኦኬ ሶሉሽን እንግዲህ the mean deviation is about the mean is የመጀመሪያ ስቴፕ እንግዲህ ካልኩሌት the mean ሚኑን ካልኩሌት ማድረግ ነው በተሰጠን ዳታ መሰረት። የተሰጠን ዳታ እንግዲህ 15 12 10 13 9 12 15 11 15 14 9 ነው የተሰጠን ማለት ነው። ስለዚህ ሁሉንም እንደምርና 15 ሲደመር 12 ሲደመር 10 ብለን አጠቃላይ ሁሉንም እንደምራለን። ኦኬ ነምበር ኦፍ ዳታዎቻችን ደግሞ 10 ናቸው ስንቆጥራቸው 1 2 3 4 5 6 7 8 9 10። ስለዚህ ቶታል እንደምራለን። ነምበር ኦፍ ዳታችን 10 ነው። ስለዚህ ሚን ማለት ሰም ኦፍ ዘ ዳታ ፖይንት ተደምሮ የመጣው 120 ነው። እንግዲህ ይሄ ቶታል ተደምሮ የመጣው 120 ነው ሲካፈል ለነምበር ኦፍ ዳታ ፖይንትስ ለ10 ማለት ነው። ስለዚህ 120 ሲካፈል ለ10 ስንት ይመጣል? 12 ይመጣል ጋይስ 12። ስለዚህ 12 ምናችን ነው? ሚናችን ነው። ከዛ ሁለተኛ ካልኩሌት ዲ አብሶሉት ዲቪዬሽን ፍሮም ዘ ሚን። ስለዚህ አብሶሉት ዲቪዬሽን ካልኩሌት እናደርጋለን። ኦኬ which means the absolute value or the magnitude of xi minus mean so እያንዳንዷ ቫልዩ ስትቀነስ ሚን ወይም ሚን ከእያንዳንዱ ቫልዩ እንቀንሳለን። ስለዚህ የመጀመሪያው ቫልዩ 15 ነው አይደለ? ከ15 ላይ ስንት እንቀንሳለን? 12 እንቀንሳለን። 12 ሚናችን ስለሆነ ስለዚህ ከ15 ሲቀነስ 12 ግን አብሶሉት ቫልዩ ሆኖ ፖዚቲቭ መሆን ስላለበት 12 ሲቀነስ 12 0 10 ሲቀነስ 12 ኔጌቲቭ ነው ከአብሶሉት ቫልዩ ሲወጣ 2 13 ሲቀነስ 12 እኩል ነው 1 9 ሲቀነስ 12 ኔጌቲቭ 3 ነው ከአብሶሉት ቫልዩ ሲወጣ 3 12 ሲቀነስ 12 0 11 ሲቀነስ 12 ኔጌቲቭ 1 ነው ሲወጣ 1 15 ሲቀነስ 12 3 14 ሲቀነስ 12 2 9 ሲቀነስ 12 3። ስለዚህ እዚህ ጋር የተዘረዘሩ ነገሮች ጠቅላላ 10 ናቸው። ምን እንላለን ማለት ነው? እንደምራቸዋለን ማለት ነው ሁሉንም። ኦኬ እነዚህ ቫልዩዎችን። ስለዚህ the sum of the absolute value ማለት ላይ ያገኘናቸው ውጤቶችን መደመር 3 ሲደመር 0 ሲደመር 2 ሲደመር 1 ሲደመር 3 ሲደመር 0 እያልን ሁሎችንም ስንደምራቸው 18 ይመጣሉ። ከዛስ 18ን ለቶታል ነምበር ኦፍ ፖይንት እናካፍላለን ማለት ነው። ስለዚህ ካልኩሌት the mean deviation about the mean is mean deviation ማለት sum of the absolute deviation that is 18 አይደል የመጣልን ሲካፈል ለነምበር ኦፍ ዳታ ፖይንት 10 ናቸው። ዳታ ፖይንቶቹ ደግሞ 10 አይደሉ? 1 2 3 4 5 6 7 8 9 10። ስለዚህ ለ10 እናካፍላለን ቴን 1.8። ስለዚህ ፋይናል አንሰራችን 1.8 1.8 ማለት ደግሞ ማን ነው? ዲ ማለት ነው። ስለዚህ የመጀመሪያ መልስ ዲ ይሆናል ማለት ነው። ሁለተኛ ሌት identical ball labeled 1 to 10 are placed in a box. If a ball is drawn at random, what is the probability that the ball is labeled neither odd nor the multiple of 3? እዚህ ጋር እንግዲህ ተመልከቱ አይደንቲካል ቦሎች አሉ። አይደንቲካል ተመሳሳይ የሆኑ ኳሶች ማለት ነው። labeled 1 to 10 are placed in a box. ላብል ማለት እዚህ ጋር ምልክት ተደርጎ ማለት ነው። ስለዚህ ከ1 እስከ 10 ምልክት ተደረገና ቦክስ ውስጥ ተቀመጡ ማለት ነው። if the ball is drawn at random ራንደምሊ የሆነ ቦክስ ከቦሉ ማነው ከቦክሱ ላይ አንድ ቦል ብናወጣ ያ ላብል የተደረገው ቦል ኦድ ያለመሆንና የ3 ብዜት ያለመሆን ፕሮባቢሊቲው ምን ያክል ነው? a 1/2 b 2/5 c 3/10 d 3/5 ይለናል።
እዚህ ጋር this problem asks for the probability of drawing a ball that is neither odd nor a multiple of 3 from a set of ball labeled 1 to 10 እንግዲህ እዚህ ጋር ከ1 እስከ 10 ምልክት የተደረገባቸው ኳሶች አሉ። ከነዚህ ኳሶች መካከል እንግዲህ ኦድ ያልሆነና የሶስት ብዜት ያልሆነ ቁጥር የመውጣት ፕሮባቢሊቲው ምን ያክል ነው የተባለው። የመጀመሪያ ስቴፕ አይደንቲፋይ the sample space ሳምፕል ስፔሱን አይደንቲፋይ ማድረግ ይጠበቅብናል። the balls are labeled from 1 to 10 to the total numbers of possible so the total numbers of possible outcome እንግዲህ 10 ነው የሚሆነው ቶታል አውትካሙ ማለት ነው። ቢኮዝ ከ1 እስከ 10 ስለሆነ ምልክት የተደረገባቸው ጠቅላላ የመውጣት ፕሮባቢሊቲው 10 ነው። ኦኬ ቶታል የሆነ ፖሲብል አውትካሙ ማለት ነው። ኦኬ the sample space የምንላቸው እንግዲህ sample space which is called the set containing 1 2 3 4 5 6 7 8 9 10 ስለዚህ 10 ከአስሮቹ መካከል ግን ኦድ ያልሆኑትን እናዋጣለን እንዲሁም ደግሞ የሶስት ብዜት ያልሆኑትን እናዋጣለን። so identify the odd number ኦድ የምንላቸው እንግዲህ 1 3 5 7 9 ናቸው። ኦድ ኦ አልናቸው ኦ ከዛ የሶስት ብዜትን ደግሞ እናወጣ the multiple of 3 in the sample space are 3 6 and 9 ከዛ አራተኛ ስቴፕ identify the numbers that are odd or multiple of 3 አሁን ኦድ እና multiple of 3 የሆኑ ቁጥሮችን እናወጣለን። ስለዚህ odd union multiple of 3 ማለት ነው which is equal to the set containing 1 3 5 6 7 9 ሁለቱንም በጥቅሉ ያዝ። አሁን እንደዚህ ግን እንደምታዩቸው ምንድናቸው የሶስት ብዜትም ኦድ የሚሆኑ ዩኒየኖች ናቸው። ኦድ የሚሆኑ ለምሳሌ 1 3 5 7 9 ኦድ ናቸው። 6 and 9 ደግሞ የሶስት ብዜት ናቸው። ስለዚህ ከነዚህ ውጪ የሆኑ ቁጥሮችን ነው የምንፈልገው ማለት ነው። the number of element in this set is 6 ስንት ናቸው? 1 2 3 4 5 6 6 ናቸው። ምን የሆኑት ኦድም መልቲፕል ኦፍ 3 የሆኑትም 6 ናቸው ማለት ነው። ከዛስ identify the number that are neither odd nor multiple of 3 የሆኑትን እንለያለን ከነዚህ ውጪ የሆኑትን ማለት ነው። ስለዚህ identify the number that are odd or multiple of 3 ስንል እንግዲህ ኦኬ እዚህ ጋር እንመጣለን ታች those numbers are s minus o union m s ማለት አጠቃላይ ሳምፕል ስፔሱ ነው አውትካሙ ማለት ነው። አስሮቹ ከአስሩ ሲቀነስ እዚህ ጋር ደግሞ ዩኒየን ያልናቸው ስድስቶቹ ማለት ነው። ኦ ዩኒየን ኤም ያልናቸው ማለት እነዚህ ማለት ነው። ስለዚህ ከአስሩ ሲቀነስ 6 4 ይሆናሉ። አራት ኤሌመንቶች እነዛ አራት ኤሌመንቶች እነማን ናቸው? 2 4 8 10 ናቸው። እነዚህ እንግዲህ ናይደር ኦድም አይደሉም እንደምታዋቸው የሶስት ብዜትም አይደሉም። 2 የሶስት ብዜት አይደለም፣ 4 የሶስት ብዜት አይደለም፣ 8 10 የሶስት ብዜት አይደለም፣ ኦድም አይደሉም። ስለዚህ ብዛታቸው እንደምታዋቸው 4 ናቸው። the number of elements in this set is 4 ስለዚህ calculate the probability is the number of the favorable outcomes divided by the total number of outcomes ስለዚህ ምን እናደርጋለን probability neither odd nor multiple of 3 ማለት ምንድነው የሚሆነው መሰላችሁ number of balls neither odd nor multiple of 3 divided by total number of ball ስለዚህ 4 ነበር አይደለ 4 እናረጋለን ቶታሉ ሲካፈል ለስንት ለ10 እናረጋለን 4 ሲካፈል ለ10 ማለት በሁለት ታቃልሉት 2/5 ይመጣል 2/5 ስለዚህ መልሳችን ምን ይሆናል 2/5 ትክክለኛ መልሳችን ነው ማለት ነው። ኦኬ 2/5 እንደምታዩት ይሄው 4/10 ወይም 2/5 ፋይናል አንሰራችን 2/10 ይሆናል ማለት ነው። 2/10 ምርጫ የሚለው ማን ነው? 2/5 ማለት ነው ቢ ማለት ነው ቢ። ሶስተኛ ጥያቄ spherical containers of diameter 3 meter is filled with water ኦኬ እዚህ ጋር ተመልከቱ spherical container የስፌር ቅርጽ ያለው ኮንቴነር ዲያሜትሩ 3 ሜትር ነው አለ is filled with water what is the amount of water in the container in cubic meters? A 27/2 pi B 9/4 pi C 27/4 pi and D 9/2 pi ይለናል። የተሰጠንን በደንብ መረዳት መቻል አለብን። ስፌሪካል የሆነ ነው ኮንቴነሩ ዲያሜትር ብቻ ነው የተሰጠው 3 ሜትር ነው። ስለዚህ
ቮሊዩም ኦፍ ዋተር በውስጡ የያዘው በሜትር ኪዩብ ምን ያህል እንደሆነ ነው የተጠየቅነው ማለት ነው። ስለዚህ እዚህ ጋር 3 ሜትር ሆነ ማለት እንግዲህ ዲያሜትር ራዲየሳችን ስንት ይመጣል ማለት ነው? 3/2 ማለት ነው። ራዲየስ 3/2 ሜትር ይመጣል ማለት ነው። ከዛ ቮሊዩም እንዴት ነው ካልኩሌት የሚደረገው አካል ቮሊዩም which is equals to ምን እናደርጋለን? 4/3 ስፌር ስለሆነ ማለት ነው። 4/3 4/3 ፓይ አር ኪዩብ ፓይ አር ኪዩብ 4/3 ፓይ አር ኪዩብ አድርጋችሁ መስራት። ስለዚህ 4/3 እንዳለ ነው፣ ፓይ እንዳለ ነው። እዚህ ጋር ምርጫችን ላይ ፓይን አናበዛትም። አር ደግሞ 3/2ን ማስገባት 3/2 ኪዩብ 3/2 ኪዩብ ስታደርጉት 3 ኪዩብ 27 2 ኪዩብ 8 ስለዚህ 4/3 ሲባዛ በስንት 3 ኪዩብ ሲሆን 27 አይደለ 27 ኦቨር 2 ኪዩብ ሲሆን 8 ኦኬ። ስለዚህ በአራት በአራት እናቃለን በአራት 2 ኦኬ በአራት 1 እዚህ ጋር ደግሞ በ3 አደረገው በ3 1 በ3 9 ኦኬ። ስለዚህ 1/1 ያው 1 ነው 9/2 ፓይ እንዳለ ሆኖ ማለት ነው። ስለዚህ 9/2 ፓይ 9/2 ፓይ የሚለው ደግሞ ዲ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። ኔክስት አራተኛ ጥያቄ given the set A which is equal to the set containing x is an element of R and x is not an element of pi up to positive infinity which of the following set is equals to A አሁን እንግዲህ x ማለት ሪል ነምበር ነው without what pi up to positive infinity ፓይን አይጨምርም እዚህ ጋር ማለት ነው። so which of the following set is equals to set A negative pi up to pi ፓይን ጨምሮ ማለት ነው። B pi up to positive infinity C negative infinity up to pi D negative infinity up to pi. Alright, the problem asks to find a set of equivalent to okay a set equivalent to A which is equal to the set containing x an element of R without x an element of pi up to positive infinity. ስለዚህ the condition x is not an element of pi up to positive infinity mean that x is not in the open interval from pi to infinity ስለዚህ ፓይን አይጨምርም። ስለዚህ ከፓይ ጀምሮ እስከ ፖዚቲቭ ኢንፊኒቲ ድረስ የኤክስ አባል አይደሉም ማለት ነው። ማለት ከፓይ ጀምሮ እስከ ፖዚቲቭ ኢንፊኒቲ ፓይን ግን ምን ሳይጨምር ማለት ነው። this implies that x must be less than or equals to pi ማለት ነው። ስለዚህ x less than or equal pi less than or equal pi ማለት ከኔጌቲቭ ኢንፊኒቲ ይዞ ከኔጌቲቭ ኢንፊኒቲ ድረስ ይዞ እስከ ማን ድረስ እስከ ፓይ ድረስ ማለት ነው። እስከ ፓይን ይጨምራል ወይ? አዎ ይጨምራል። ልክ እንደዚህ ነው የምናደርገው ክሎዝድ ኢንተርቫል እዚህ ጋር ኦፕን። ስለዚህ ዘ ኢንተርቫል ኖቴሽን this is represent as ኔጌቲቭ ኢንፊኒቲ አፕ ቱ ፓይ ግን በምን ኢንተርቫል? በክሎዝድ ኢንተርቫል ማለት ነው። ስለዚህ ፋይናል አንሰራችን ሲ ነው ማለት ነው። ሲ ማለት ይሄ ማለት ነው። ኔጌቲቭ ኢንፊኒቲ አፕ ቱ ፓይንም ይጨምራል ማለት ነው። question number 5 አምስተኛ ጥያቄ ደግሞ given a circle of diameter 16 cm a chord of a circle is 6 cm far from the center of a circle which of the following is the length of the chord ይላል። a 8 b 16 c 2√7 and d 4√7 መጀመሪያ ጥያቄውን እንረዳ። ሰርክል ተሰጥቷል ዲያሜትር 16 ሴንቲሜትር ኮርድ ኦፍ ኤ ሰርክል ደግሞ 6 ሴንቲሜትር ፋር ፍሮም ዘ ሴንተር ኦፍ ደ ሰርክል ማለት ነው። ኦኬ 6 ሴንቲሜትር። አሁን እንደዚህ ክብ አክብቡ። ይሄ ሰርክል ነው። ዲያሜትሩ ስንት የሆነ 16 የሆነ 16 ከዛ ኮርድ አለ ደግሞ እዚህ ጋር ኮርድ። ይሄ ኮርድ ከሴንተሩ ስንት ርቋል? 6 ሴንቲሜትር ርቋል። 6 ሴንቲሜትር። ስለዚህ የዚህ ኮርድ ርዝመት ስንት ነው ተብሎ ነው የተጠየቀው። ኦኬ ቱ ፋይንድ ዘ ሌንግዝ ኦፍ ዘ ኮርድ
we can use the Pythagorean theorem እንግዲህ የኮርዱን ርዝመት ለማግኘት ፓይታጎሪያን ቴረም እንጠቀማለን። ሶ አይደንቲፋይ the known value መጀመሪያ ዲያሜትር 16 ሴንቲሜትር ኦኬ 16 ሴንቲሜትር ነው። ስለዚህ ራዲየሳችን ማለት ዲያሜትር ሲካፈል ለ2 8 ይሆናል ማለት ነው። ራዲየስ 8 ዲያሜትር ደግሞ 16 ስለዚህ ራዲየሱን የምንፈልገው 8 ዲስታንስ ኦፍ the chord from the center ደግሞ 6 ሴንቲሜትር ነው ዲ ማለት ነው። ሶ እዚች ጋር አንድ ነገር ላክብላችሁ እዚች ጋር እንደዚህ ከዛ እዚህ ጋር ዲያሜትር ነው ብንል ዲያሜትር ከዛ እዚህ ጋር ልክ እንደዚህ እናደርግና እዚህ ላስመር ይሄ ኮርድ ነው ይሄ ዲያሜትር ነው እዚህ ጋር ደግሞ በሴንተሩና በኮርዱ መካከል ያለው ርቀት ነው። ስለዚህ from right angle triangle imagine right angle triangle formed by the radius half of the chord length and the distance of the chord from the center the radius is the hypotenuse ብለን እንነሳ ይላል። እዚህ ጋር እንግዲህ አያትችን ያዟት ከዚች ይዞ እስከዚህ ግማሹ ነው ወሰድ ከዛ እዚህ ጋር ደግሞ ከስተ ኮርዱ ድረስ ያለ ርቀት አለ። ከዛ ልክ እንደዚህ አድርጌ ሳገናኘው ራይት አንግል ትራያንግል ነገር ፈጠረልኝ ማለት ነው። ራይት አንግል ትራያንግል ኦኬ። ስለዚህ ራይት አንግል ትራያንግል ፈጠረልኝ። ፓይታጎሪያን ቴረምን አፕላይ ያደርጋለሁ። ሌት ሃፍ ኦፍ ዘ ኮርድ ሃፍ ኦፍ ዘ ኮርድ ስል እንግዲህ ኦኬ እንዴት ነው መሰላችሁ የሚሆን እዚህ ጋር ስዕሉ ጋር አሁን ሰርክላችን እንደገና እንሳለው እዚህ ጋር ይሄ ሰርክላችን ነው። ከዛ ሴንተሩ ይሄ ነው። ከዛ በኋላ ከሴንተሩ እስከሆነ ዲስታንስ ኮርድ ውስጥ አለበት ድረስ ያለው 6 ሴንቲሜትር ኦኬ። ከዛ እዚህ ጋር ደግሞ በዚህ ዲያሜትሩ ቢያልፍ ራዲየሳችን ማለት ልክ እንደዚህ ቢሄድ ራዲየስ ማለት ከዚህ ሴንተር ተነስቶ እስከዚህ የሚደርስ ነው። ከዛ ይሄ ደግሞ ሃፍ ኦፍ ዘ ኮርድ ነው የኮርዱ ሃፍ ማለት ነው። ስለዚህ የኮርዱ ሃፍ ነው። ይሄ ከሴንተር ውስጥ ተኮርዱ ያለው ርቀት ነው። እዚህ ጋር ደግሞ ራዲየሱ ነው እንደ ሃይፖትነሱ ነው ያገለገለው ማለት ነው። ከዛ ራይት አንግል ትራያንግል ኢማጂን አድርጉ ተባለ። ይሄ ራይት አንግል ትራያንግል ነው። እንደምታዩት እዚህ ጋር 90 ዲግሪ መስራት ይችላል ማለት ነው። ራዲየሳችን ሃይፖትነስ ነው። እንደምታዩት ሃይፖትነስ ነው ራዲየሳችን ሃይፖትነስ ነው። ከዛ ፕላይ ፓይታጎሪያን ቴረም ሌት ሃፍ ኦፍ ዘ ኮርድ ሌንግዝ ቢ ኤክስ ሃፍ ኦፍ ዘ ኮርድ ማለት ይሄ ማለት ነው። ይሄን ኤክስ ብንለው ኦኬ። ከዛስ አኮርዲንግ ቱ ዘ ፓይታጎሪያን ቴረም አር ስኩዌር እዚች ጋር እንግዲህ አር ነች እቺ ከስኬች አር ነች። ከዚች ደግሞ ዲ ነች ማለት ነው። ዲ ከሴንተሩ እስከ ኮርዱ ድረስ ያለችው ማለት ነው። ስለዚህ ኤክስ ስኩዌር እና ዲ ስኩዌር ከአር ስኩዌር ጋር እኩል መምጣት አለባቸው። ወይም አር ስኩዌር ማለት ዲ ስኩዌር ፕላስ ኤክስ ስኩዌር ነው። ዜን ናውን ቫልዩዎችን ሰብስቲት ማድረግ አር ይታወቃል 8 ነው 8 ስኩዌር ዲስታንሱ 6 ነው 6 ስኩዌር ከዛ ኤክስ አይታወቅም። ስለዚህ ኤክስ ማለት ነው 8 ስኩዌር ሲቀነስ 6 ስኩዌር 64 ሲቀነስ 36 ማለት ነው። ስለዚህ 64 ሲቀነስ 36 28 መጣ። ሶ ኤክስ ማለት the absolute value of 28 ማለት ነው። ስለዚህ ስኩዌር ሩት ስታስገቡት 2 ሩት 7 ሴንቲሜትር ይመጣል። 2 ሩት 7 ሴንቲሜትር ኦኬ። ከዛ ይሄ እንግዲህ ሃፍ ኦፍ ዘ ኮርድ ማለት ነው። ሃፍ ኦፍ ኤክስ ያልናት እዚህ ጋር ስዕላችን ላይ ኤክስ ማለት እንግዲህ የኮርዷ ግማሽ ነች አይደለ? ስለዚህ ሙሉ ኮርዱ ማለት ደግሞ ከዚህ እስከዚህ ሌላኛ ኤክስ ቱ አለኝ ማለት ነው። ስለዚህ ኤክስ እና ኤክስ ዋን እና ኤክስ ቱ ተደምረው ነው ሙሉ ኮርዱ የሚሰጡኝ። ሶ ቱ ታይምስ አደርገዋለሁ ማለት ነው። ኦኬ 2 ሩት 7 በሁለት አበዛውና 4 ሩት 7 ይመጣል ማለት ነው። ስለዚህ 4 ሩት 7 የሚለው ደግሞ ምርጫ ማነው? ዲ ነው የሚለው 4 ሩት 7 ኦኬ። 2 ሩት 7 ግን ግማሹ ነው ማለት ነው። ስድስተኛ which of the following is true about rationalizing the denominator? ዲኖሚኔተርን ራሽናላይዝ ማድረግ የትኛው ነው ትክክል የሆነው ወይም ትሩ የሆነው? ኤ only numbers can be rationalized
when there is a radical. B. It is a technique of multiplying a given number by an irrational expression. C. Only denominator can be multiplied by an irrational number. D. It is a method of changing the denominator into a rational number. እሺ እዚህ ጋር ራሽናላይዜሽን ማለት ምን ማለት ነው? ዲኖሚኔተርን ራሽናላይዝ ማድረግ ማለት ባጭሩ እዚህ ጋር ይዩት። multiplying both the numerator and denominator by a suitable expression that will make the denominator rational. ስለዚህ ዲኖሚኔተርን ወደ ራሽናል መቀየር ነው። D. It is a method of changing the denominator into a rational number. So our answer is D. ሰባተኛ let set A contains negative 2 negative 1 0 1 and B 1 5 and R ደግሞ R እንግዲህ the set containing 1 negative 1 5 0 5 1 0. Then which one of the following is true? A. Range of R is 105 105 range of R. B. R is a relation of 3 elements. C. Domain of R is negative 1 0 1 negative 2. D. R is a rational, R is a relation from A to B. ሶ የተሰጠንን በደንብ እኔ መጀመሪያ ኤ ምን ማለት እንደሆነ ኤ ኔጌቲቭ 2 ኔጌቲቭ 1 0 1 ቢ 1 5 ነው። አር ደግሞ ኔጌቲቭ 1 5 0 5 1 5። ስለዚህ we are given the sets A ኔጌቲቭ 2 ኔጌቲቭ 1 0 and 1 ተሰጥቶናል ሴት ኤ ማለት ነው። ቢ ደግሞ 1 and 5 ነው። and ሪሌሽኑ አር ደግሞ ኔጌቲቭ 1 5 0 5 and 1 0. we need to determine which of the statement is true የትኛው ትሩ እንደሆነ ነው እንድናውቅ የተጠየቀው ማለት ነው። ሶ ሬንጁን ስናወጣ እንግዲህ የኤን ሬንጅ ስናወጣ ኤ ላይ አናላይዝ ኦፕሽን ኤ ranges of r ranges of r ሬንጅ ስናወጣ 105 ነው ሬንጁ። እዚህ ጋር 105 ያልነው የኤን ምርጫ ነው ኦፕሽን ኤ ላይ ማለት ነው። 105 ነው ወይ ስንል አይደለም። ኦኬ ወይም እዚህ ጥያቄው ላይ ነው በደንብ ተመልከቱ። አሁን ሬንጅ ኦፍ አር ኢዝ 105 ይላል። ሬንጅ ማለት ሰከንድ ኦፕሽን ስለሆነ 550 ነው የሚለው። ስለዚህ 50 ነው ሬንጁ ማለት ነው። ይሄ መልስ አይሆንም። ቢ R is a relation of 3 elements. ስለዚህ እንደምታዩት 3 ኤሌመንቶችን ይዟል። ኔጌቲቭ 1 5 0 5 and 1 0። ስለዚህ 3 ነገሮችን ይዟል። ምልክ ነው እንላለን። ሲ ላይ domain of R is ኔጌቲቭ 1 0 1 ኔጌቲቭ 2። domain of R ኔጌቲቭ 1 ኦኬ 0 1 ኔጌቲቭ 2 ኔጌቲቭ 2 ተመጣ እዚህ ውስጥ ኔጌቲቭ 2 የሚባል ነገር የለም። ስለዚህ x ይሆናል። D. R is a relation from A into B. D ላይ ያለው እንግዲህ ስህተት ነው። A into B ነው የሚለው A into B። አሁን እዚህ ጋር ኔጌቲቭ 1 0 1 ከኤ ነው የተወሰደዋል። ከቢ ደግሞ የተወሰደው 5 5 0 አልና አይደለ? ስለዚህ 0 5 ላይ ስለሆነ x ነው ማለት ነው። ስለዚህ ትክክለኛ መልሳችን B ይሆናል ማለት ነው። ስምንተኛ when f of x which is equal to 4x cube plus kx minus 1 is divided by x minus 1 over 2 the remainder is 3. What is the value of k? A 7 B 9 C 14 and D 7 over 2 ይለናል። ኦልራይት ይህን ጥያቄ ለመስራት ደግሞ እንግዲህ መጀመሪያ ጥያቄው የተሰጠን ፋንክሽኑ f of x 4x cube plus kx minus 1 ነው። ይህ እንግዲህ f of x ነው። ከዛ የምናካፍለው ለማን ነው? ለx minus 1 over 2 ነው። ሪማይንደራችን 3 ነው ማለት ነው። ስለዚህ to find the value of k we can use the remainder theorem ነው የምንጠቀመው። the remainder theorem states that if the polynomial f of x is divided by x minus c the remainder is f of c ነው ይለናል። የምን ህግ ነው ይሄ? remainder theorem ነው ማለት ነው። so identify the dividers and the value of c. the divider is x minus 1 over 2 so c ማለት ነች 1 over 2 ነች ማለት ነው። ምክንያቱም እዚህ ጋር ለx minus c አይደለ? እዩት the theorem states that if the polynomial f of x is divided by x minus c
the remainder is f of c ነው ስንል x minus c ለx minus 1 over 2 ነበር ያካፈልነው። ስለዚህ በዚህ ቦታ 1 over 2 እንተካለን እንደማለት ነው ባጭሩ። so substitute c into the function f of x ስለዚህ c ደግሞ f of c ብለን እንሞክራለን ማለት ነው። we are given f of x which is equal to 4x cube plus kx minus 1 substitute x which is equal to 1 over 2 እዚች ጋር 1 over 2 እንተካለን f of c ማድረግ ስላለብን ማለት ነው። ኦኬ the remainder is f of c ሪማይንደራችን f of c ስለሚሆን ሪማይንደራችን ለማግኘት ነው c ምን ተካት እዚህ ጋር። ስለዚህ f of 1 over 2 which is equal to 4 into 1 over 2 cube plus k times 1 over 2 minus 1 ይሆናል ማለት ነው 1 over 2 ስንተካው። then finally k ነች እዚህ ጋር ያለችን variable ማለት ነው f of 1 over 2 which is equals to 4 times 1 over 8 እዚች ጋር 1 over 2 cube ስትሆን 1 over 8 ነው plus k times 1 over 2 k over 2 minus 1 then f of 1 over 2 which is equal to 1 over 2 plus k over 2 minus 1 after that f of 1 over 2 ስንት መጣ 3 መጣ ማለት ነው 3 መጣ we are given that the remainder is 3 ነው ተብለናል ማለት ነው። እዚህ ጋር 3 መጥቶ ሳይሆን ሪማይንደራችን 3 ነው ተብለን ስለተነገር ስለዚህ እዚች ጋር የተሰጠችንን 1 over 2 plus k over 2 minus 1 which is equal to 3 እንለዋለን ማለት ነው። ይሄን ኦኬ k ለማግኘት ኦኬ ስለዚህ 1 over 2 plus k over 2 minus 1 which is equal to 3 እንልና በቀላሉ ኬን ማግኘት እንችላለን ማለት ነው ራይት። ስለዚህ k over 2 minus 1 over 2 which is equal to 3 then ይሄ እንደምታውስቱ የጋራ ነው 2 k minus 1 over 2 which is equal to 3 ከዛ ክሪክሮስ ታደርጉት k minus 1 equal to 6 ይመጣል then k ማለት 7 ነው 7 የሚል ምርጫ ያለን ደግሞ ማን ነው a ነው ማለት ነው። ስለዚህ መልሳችን a ይሆናል። ዘጠነኛ for 0 degree less than or equal theta less than or equal 90 degree ወይም theta is between 0 and 90 degree ማለት ነው which one of the following identity is correct okay which one of the following identity is correct a cot square 90 degree minus theta which is equal to 1 plus cosec square theta b cot square theta plus cosec square theta which is equal to 1 c cosec square 90 degree minus theta which is equal to 1 plus tan square theta sec square theta plus tan square theta which is equal to 1 ይላል። እንግዲህ ቴታ በማን መካከል በ0 እና በ90 ዲግሪ መካከል ብኮን እዚህ ከተዘረዘሩት አይደንቲቲዎች መካከል ትክክል የሆነ የትኛው ነው የሚላል። ሶ እያንዳንዱን ነው እስቲ to determine the correct identity we analyze each option እያንዳንዱ ኦፕሽን አናላይዝ እናድርግ። a cot square 90 degree minus theta ማለት 1 plus cosec square theta ነው የሚለው አይደለ? ይሄ እንደዛ ነው የሚለው a አይደለ? ያ ስለዚህ using the cofunction identity cot 90 degree minus theta which is equal to tan theta we get tan square theta ስናረግ ደግሞ 1 plus cosec square theta ይሆናል ማለት ነው። This identity is incorrect because tan square theta is not equals to 1 plus cos square theta. B ላይ ስንመጣ ደግሞ cot square theta plus cosec square theta which is equal to 1. This is also incorrect. The Pythagorean identity involves cotangent and cosecant is 1 plus cot square theta which is equal to cos square theta which can be rearranged to cos square theta minus cot square theta which is equal to 1. ስለዚህ ምንድነው ኢንኮሬክት ነው ማለት ነው። ሲ ላይ ስንመጣ ደግሞ cosec square 90 degree cosec square 90 degree minus theta which is equal to 1 plus tan square theta. Using the cofunction identity cosec 90 degree minus theta which is equal to sec theta we get square ስናረገው ይችን ስኩዌር ስናረጋት ማለት ነው ከsec square theta which is equal to 1 plus tan square theta. This is the function, the fundamental Pythagorean identity in the trigonometric. Then D ላይ ስንመጣ ደግሞ sec square theta plus tan square theta which is equal to 1. This is incorrect also. The correct Pythagorean identity is sec square theta minus tan square theta which is equal to 1 or 1 plus tan square theta which is equal to sec square theta. By the way ይሄን እዚህ ጋር ቼክ በማድረግ ምናምን አይደለም ፈተና ላይ ሲሰሩ ማድረግ ያለባችሁ ይዛችሁ በቃላችሁ ይዛችሁ መሄድ አለባችሁ አይደንቲቲዎችን ማለት ነው የትሪጎኖሜትሪክ አይደንቲቲዎችን ማለት ነው። ስለዚህ
ትክክለኛው መልሳችን ማን ነው የሚሆነው? እዚች ጋር አስቀምጠናል መልሳችንን ሲ ይሆናል ማለት ነው። ሲ ማለት ነው ሲ which is cosec square 90 degree minus theta which is equal to 1 plus tan square theta የሚለው ትክክለኛ ምላሽ ነው። ወይም ደግሞ ሲ ላይ በደንብ የተተነተነ የቱ ነው? ይሄ ማለት ነው። ኦኬ ወይም sec square theta which is equal to 1 plus tan square theta ብለን የገለጽ ነው ማለት ነው። Next question 10. Question number 10. Which of the following compound proposition is equivalent to P and negation Q or not Q? A. Negation P implies Q. B. Negation of Q and negation P. C. P implies negation Q. D. Negation of Q or negation P ይለናል። ስለዚህ ኢኩቫላንት የሆነው ከዚህኛው ጋር ኢኩቫላንት የሆነው የትኛው ነው? So to find the compound proposition equivalent to P and negation Q, we can analyze each option. እያንዳንዱን እስኪ እኔ ኦፕሽን ኤ አንደኛ negation P implies Q. This is equivalent to the negation of negation P or Q, which imply to P or Q. This is not equivalent to P and negation Q ጋራ እኩል አይደለም። ስለዚህ መልስ አይሆንም። ቢ ላይ ስንመጣስ the negation of እዚች ጋር negation ምልክት አለች እንዲህ አድርጓል። the negation of Q and negation P using De Morgan's law, this is equivalent to the negation Q or negation of negation P, which implies to negation Q or P. This is equivalent to P or negation Q, which is not equivalent to P and negation Q. ስለዚህ መልሳችን አይሆንም። ይሄም ሲ ላይ ስንመጣ P implies negation Q. This is equivalent to the negation of P or negation of Q. This is not equivalent to P and negation Q ጋር አንድ አይደለም። ዲ ኦፕሽን ላይ ስንመጣ ደግሞ the negation of Q or negation P using De Morgan's law, this equivalent to negation Q and negation of negation P, which simplifies to the negation Q and P. This is equivalent to P and negation Q. ከራሱ ከምርጫው ከትክክለኛው መልስ ጋር መጣ ማለት ነው። ስለዚህ መልሳችን የዲ ኦፕሽን ነው የሚሆነው ማለት ነው። ዲ ኦፕሽን P and negation Q ማለት the negation of Q or negation P ማለት 11ኛ suppose A and B are real numbers such that A differ from 0 and B greater than 0 if the summations of B times A over B the power of n starts from 1 up to infinity ቢሆን ይሄ ኮንቨርጅ ቢያደርግ ማለት ነው። if this summation converge, which of the following is true? A. Absolute value of A greater than B. B. Absolute value of A less than B. C. Absolute value of A which is equal to B. A greater than or equal B ይላል የዲ ምርጫ። ስለዚህ which one is correct or which one is true about this summation ወይም ኮንቨርጅ የሚያደርግ ከሆነ እሺ ይህን ጥያቄ ለመስራት እንግዲህ ፕሮብሌም 11 ለመስራት suppose A and B are real numbers such that A different from 0 and B greater than 0 ተብለናል and if the summation of B into A over B the power of n and start from 1 up to infinity ብለናል converge ቢያደርግ which of the following is true የተባል ነው። ስለዚህ ሶሉሽን ፓርት ላይ the given series is a geometric series with the first term AR which is equal to B into A over B the power of 1 which is equals to A ነው የሚሆነው አይደለ? B በB ይጣፋል A the power of 1 A ነው። ስለዚህ የመጀመሪያው ፈርስት ተርም A ነው and ኮመን ሬሾአችን ደግሞ A over B ነው አራችን ማለት ነው። ስለዚህ ጂኦሜትሪክ ሲሪየስ ነው ያልነው ለዚህ ነው። ሁለተኛ a geometric series converges if and only if the absolute value of its common ratio is less than 1 therefore the absolute value of r less than 1 መሆን መቻል አለበት። ጂኦሜትሪክ ሲሪየሱ ነው ኮንቨርጅ ለማድረግ ግዴታ የኮመን ሬሾ አብሶሉት ቫልዩ ከአንድ ማነስ መቻል አለበት። ከዛ ውጭ ኮንቨርጅ ማድረግ አይችልም ማለት ነው። ሶስተኛ in this case the condition for the convergence is A over B እንግዲህ ኮመን ሬሾአችን A over B ስለሆነ less than 1 መሆን መቻል አለበት አብሶሉት ቫልዩ ማለት ነው። since
b greater than 0 ስለሆነ እዚህ ጋር እንግዲህ ዲኖሚኔተሩ ከ0 በላይ ስለሆነ we can multiply both sides of the inequality by b without changing the directions of the inequality sign. Therefore, the absolute value of a less than b ምንድነው ያደረግነው? እዚህ ጋም በቀኝም በግራም በቢ ያበዛ ነው ማለት ነው። እዚህ ጋም በቢ ስናበዛው ቢ በቢ ይጣፋና absolute value of a ኦኬ ለዛን ቢ ይሆናል ማለት ነው። absolute value of a less than b ስለዚህ choice b መልሳችን ይሆናል ማለት ነው። choice b absolute value of a less than b 12ኛ ደግሞ ረጅም የቃላት ፕሮብሌም ነው የተሰጠ An agent planned to transport fertilizers in a barrel and sack for a port using two types of cars designed by A and B. Each car A can transport, each car A can transport 30 barrels and 50 sacks, changing bir 8,000 for a trip. And each car B can transport 45 barrels and 80 sacks, changing bir 12,000. If there are at least 400 barrels and at most 1,500 sacks to be transported from the port, which of the following is a constraint of the linear programming problem to minimize the cost of transportation given by z which is equal to 8,000x plus 12,000y. ሶ ጋይስ እዚህ ጋር የሚሆነው ምንድነው? መጀመሪያ ጥያቄውን መረዳት ነው በስነ ስርዓት። ስለዚህ የሆነ ኤጀንት አለ። የኤጀንት እንግዲህ ፈርቲላይዘር ትራንስፖርት ማድረግ ነው የፈለገው። ትራንስፖርት የሚያደርገውን በባረልስ እና በሳክስ ነው። ባረልስ ስንል የሆነ በርሜል የመሰለ ነገር ነው። ኤንድ ሳክስ ስንል ደግሞ ኬሻ ወይም ጆንያ የምንለው አይነት ማለት ነው። ስለዚህ በሱ ማመላለስ ፈለገ። ሶ ቱ ታይፕስ ኦፍ ካር ዲዛይን የተደረጉ ሁለት አይነት ታይፕ ኦፍ ካሮች አሉ። ዲዛይን ኤ እና ቢ አለ ማለት ነው። ኤች ካር ኤ ካን ትራንስፖርት 30 ባረል የመጀመሪያው እንግዲህ በኤ ዲዛይን የተሰራው 30 ባረል እና 50 ሳክስን ትራንስፖርት ማድረግ ይችላል። ኤንድ ቻርጅስ 8000 ብር ነው ለትሪፕ ወይም ለጉዞ የሚያስፈልገው 8000 ብር ነው። በኤ ካር ዲዛይን የተደረገው። ቢ ላይ ስንመጣ ደግሞ የቢ ካር ዲዛይን ደግሞ 45 ባረሎችን እና 80 ሳክስ የማመላለስ ይችላል። 12000 ብር ያስፈልጋል በዚህ ትራንስፖርት ለማድረግ። ስለዚህ there are at least 400 barrels and at most 1500 sacks እንግዲህ ሊመላለስ የተፈለገው ወይም ትራንስፖርት ሊደረግ የተፈለገው ቢያንስ 400 ባረሎችን እና ቢበዛ ደግሞ 1500 ሳክሶችን ነው። ስለዚህ እነዚህን ከፖርቱ ትራንስፖርት ለማድረግ ወይም ከወደቡ ትራንስፖርት ለማድረግ እና ዋጋው ሚኒማይዝ ለማድረግ ትራንስፖርቴሽን ዋጋው ሚኒማይዝ ለማድረግ z which is equal to 8000x times 12000y አድርጎ ለመስራት የሚሆነው የትኛው ኢኩዌሽን ነው? ወይም ከሚከተሉት ኮንስትሬንቶች መካከል የትኛው ነው ሊሆን የሚችለው ነው? እዚህ ጋር የተጠቀሱ ነገሮች አሉ። ኤ ላይ ለምሳሌ 6x plus 9y less than or equal to 80, 5x plus 8y greater than or equal to 150, x greater than 0, y greater than or equal to 0. ቢ ላይ ስንመጣም 3x plus 5y greater than or equal to 40, 9x plus 60y less than or equal to 30, x greater than 0, y greater than or equal to 0. እዚህ ጋር የቢ ነው። የሲ ላይ ስንመጣ አሁንም 6x plus 9y greater than or equal to 80, 5x plus 8y less than or equal to 150, x greater than or equal to 0, y greater than or equal to 0. And D ላይ 3x plus 5y less than or equal to 40, 9x plus 16y greater than or equal to 30, and x greater than or equal to 0, y greater than or equal to 0. ስለዚህ የትኛው ነው ሊሆን የሚችለው? የትኛውን ብንጠቀም ነው ኮስት ሚኒማይዝ ሊሆንልን የሚችለው ወይም የትራንስፖርት ዋጋ ሊቀንስልን የሚችለው በየትኛው ወይ ብናደርገው ነው? እዚህ እንግዲህ ኤክስ ስንል እንግዲህ የመጀመሪያው በካር ኤ የሚደረገው ጉዞ ነው ወይም ደግሞ የመጀመሪያው። ዋይ ስንል ደግሞ በሁለተኛው በቢ ዲዛይን ሲመላለስ። ኦኬ ሶ ዋይ ደግሞ ኮስቱ ነው። ኮስት ኦፍ ትራንስፖርቴሽን ነው ዜድ ማለት ነው እዚህ ጋር። So to solve this linear programming problem, let x be the number of trips made by car A and y be the number of trips made by B. ኦኬ ኤክስ ማለት እንግዲህ በኤ ካር ትራንስፖርት የተደረገው ወይም ትሪፕ ነው ወይ ደግሞ በዋይ በካር ቢ የተደረገ ጉዞ ነው። ሶ ኢፍ ፎርሙሌት the constraint for the barrel መጀመሪያ የባረሉን እናውጣ። ካር ኤ
carry 30 barrels and Carby carry 45 barrels. Okay, there are at least 400 barrels to be transported. ቢያንስ 400 ባረሎች ትራንስፖርት መደረግ መቻል አለባቸው። so 30x plus 45y greater than or equal 400 ብለን እናወጣለን የባረሉን ማለት ነው። divide by 5 we get 6x plus 9y greater than or equal 80. ስለዚህ ይሄ እንትን ማድረግ ነው፣ ሲምፕሊፋይ ማድረግ ነው፣ ማቃለል ነው። ስናቃልለው ይሄ መጣልን፣ ይሄኛው ኢኩዌሽን ማለት ነው። formulate the constraint for the sacks. የሳክሱን ደግሞ ወይም ደግሞ የሳኩን ያ ማለት የከረጢቱን ደግሞ እንስራ። car A contain 50 sacks and B ደግሞ 80 sacks. there are at most 1500 sacks to be transported. ቢበዛ ስለዚህ 50x plus 80y ለዛ ነው ሪኳል ነው የምንለው እዚህ ጋር። አትሞስት ካል ለዛ ነው ሪኳል፣ አትሊስት ካል ደግሞ ግሬተር ዛ ነው ሪኳል ነው የምናደርገው። ይሄ ነገር ከዚህ ምን ይላል ይበልጣል። አትሞስት ከተባለ ደግሞ እዚህ ጋር ያለው ነገር ከማን ከዚህ ያንሳል ብለን እንሄዳለን። አሁንም ይሄን ሲምፕሊፋይ እናድርገው እናቃለው። በ10 በ10 ስታቃልሉት 5x plus 8y greater than or equal 150. ከዛስ formulate the non-negativity constraint. ኦኬ ስለዚህ ይሄን ደግሞ ምንድነው የምናደርገው? the number of trips cannot be negative. ትሪፑ ኔጋቲቭ ሊሆን አይችልም መቼም። ስለዚህ x በዲዛይን በኤ ካር ዲዛይን የሚመላለሰው ከዜሮ የበለጠ ነው፣ ኔጌቲቭ መሆን የለበትም። ወይም እንደዛው ሶ ይዋቸው አንደኛ ኢኩዌሽናችን ይሄ ነው፣ ሁለተኛ ኢኩዌሽናችን ደግሞ ይሄ ነው። ኦኬ ከዛ ሶስተኛ ደግሞ እዚህ ጋር የምናየው ነው ማለት ነው። ስለዚህ ሶስቶችን ባንድ አጣምሮ የያዘ ኢኩዌሽን ነው መልሳችን ሊሆን የሚችለው ማለት ነው። ስለዚህ 6x plus 9y greater than or equal 80, 5x plus 8y less than or equal 150, x greater than or equal 0 and y greater than or equal 0። ይህ ምርጫ ያለው ቾይስ ሲ ላይ ነው ማለት ነው። ቾይስ ሲ ላይ እንደምታው 6x plus 9y greater than or equal 80, 5x plus 8y less than or equal 150 and x greater than 0 y greater than 0 መልሳችን ነው። ኔክስት 13ኛ ጥያቄ which of the following shaded region represents the graph of the systems of the inequality 2y plus x greater than or equal 0, x minus y less than or equal 3 and y less than or equal 0። ስለዚህ ሶስት ኢኒኳሊቲዎች ተሰጥተውናል እዚህ ጋር። ስለዚህ እነዚህ ሲስተም ኦፍ ኢኒኳሊቲ ግራፍ የሆነ የቱ ነው? መጀመሪያ እስቲ ፊገሩን እዩት፣ የኤን አሁን እዩት እስኪ ጋር ኦኬ እዚህ ጋር የሚታይ ነገር ነው እንደምታዩት ምናምን ማለት ነው። ስለዚህ ይህን ለመስራት ምን እናደርጋለን? ሲስተም ኦፍ ኢኒኳሊቲን የተሰጠን to determine which shaded region represent the system of inequality 2y plus x greater than 0, x minus y less than or equal 3 and y less than 0 we analyze each inequality። እዚህ ጋር y less than or equal 0 ማለት this inequality means the shaded region must be below or on the x-axis. This eliminates the option A and C. They have a shaded region above the x-axis. እንግዲህ y less than or equal 0 የመጀመሪያው y less than or equal 0። አሁን የy ቫልዩ ማለት የቱ መሰላችሁ? እንደዚህ ቨርቲካል ስትሄዱ ማለት ነው። ኦኬ አሁን እዚህ ጋር ተመልከቱ። ይሄ ማለት ኤክስ ነው፣ ይሄ ደግሞ ዋይ ነው። ስለዚህ ምንድነው የሚለኝ? ዋይ ሌስ ዛን ኦር ኢኳል 0፣ ዋይ ኔጋቲቭ መሆን መቻል አለበት ማለት ነው ባጭሩ። ያ ማለት ከኤክስ አክሲስ በታች መሆን አለበት። ከኤክስ አክሲስ በታች መሆን አለበት ማለት እዚህ ጋር እዩ ኤ እና ሲን አያካትትም ማለት ነው ይለናል። ኤ እና ሲ ወይም እንደዚህ እናድርግ። እዚሁ ራሱን ግራፉን ሰርተን የሚመሳሰለውን ብንወስድ ይቻላል። ለምሳሌ እንደዚህ አደረግኩኝ። ከዛ እዚህ ጋር ስዕሉ ብዙም ስለማይለይ ነው ጋይስ። አሁን እዚህ ጋር እዚህ 0 0 ይሁን ብዙም ግልጽ አይደለም ስዕሉ እዚህ ጋር ማለት ነው። ፈዛዛ ነው፣ ቁጥሮቹ ራሱ አይለዩም። ለእኔ ራሱ አይለዩኝም እንኳን ለእናንተ እዚህ ጋር ማለት ነው። ስለዚህ ይሄ 0 0 ነው። ይሄ ኤክስ አክሲስ አለኝ፣ እንደዚህ ጋር ደግሞ ዋይ አክሲስ አለኝ ብዬ ልነሳ። ከዛ ዋይ ለዛ ነው ሪኳል 0 ማለት እንግዲህ ይህ ወደ ታች ያለው ሪጅን ማለት ነው። ከኤክስ አክሲስ በታች ያለው ማለት ነው። ይሄ ሙሉ
ወደታች ማሰምርበት ይሄ በሙሉ ምንድነው y ለዛ ኖር ኢኳል 0 ነው። ስለዚህ ከኤክስ አክሲስ በታች መሆን አለበት። ከኤክስ አክሲስ በላይ የሆነ ግራፍ አለ ወይ ካልን እዚህ ጋር እስቲ ቆይ ኤክስ አክሲስ ይሄ ኤክስ አክሲስ ነው። ኦኬ ኤክስ አክሲስ ነው። ይሄም ኤክስ አክሲስ ነው። ኦኬ በላይ የለም ከኤክስ አክሲስ በላይ የለም። ስለዚህ የመጀመሪያው እንደዚህ አደረግን ይችን ሰራን ማለት ነው። ከዛ ቀጥሎ ኤክስ ማይነስ ዋይ ለዛ ኖር ኢኳል 3 ይሄ ማለት መሰላችሁ y which is equals to x minus 3 ማለት ነው። x minus 3 ማለት ነው። ሶ ኢንተርሴክሽኑን ስንፈልግ ለx 0 ብንሰጥ y ኔጌቲቭ 3 ይሆናል። ኔጌቲቭ 3 ማለት እቺ አካባቢ ናት እንበል። ኦኬ ከዛስ ለy 0 ብንሰጥስ x 3 ይሆናል። x 3 እዚህ አካባቢ ማለት ነው። እዚህ አካባቢ ከዛ እነዚህ ሁለቱም ፖይንቶች ወሰድን አይደለ? ልክ እንደዚህ እናሰምራለን ማለት ነው። እንደዚህ እናሰምርና ወደ ላይ ነው ወይስ ወደ ታች የሚለውን ደግሞ ቼክ ለማድረግ የሆነ ፖይንት 0 0ን ከዚህ ልውሰድ። ለምሳሌ 0 0ን 0 which is equals to እዚህ ጋር ነው የምታካው እዚች ጋር 0 minus 0 ለዛ ኖር ኢኳል 3 0 ለዛ ነው። ስለዚህ ትክክል ነው። ሶ ወደዚህ እወስዳለሁ ማለት ነው። ልክ እንደዚህ ኦኬ አሁን ይሄ እንዳለ ሪጅኑ ማለት ነው። አሁን ኢንተርሴክት የሚደራረጉትን እያያችሁ ጋይስ ሪጅናችን የቱ እንደሆነ ለማወቅ ማለት ነው። ከዛ ሶስተኛ ደግሞ ይሄንን እንውሰድ 2y plus x greater than or equal 0 እዚህ ጋር እስቲ ለx 0 እንስጥ። ለx 0 ስንሰጥ 2y greater than or equal 0 ይመጣል። ከዛ ኦቨር ቱ ኦቨር ቱ ስን y 0 ይመጣል። y 0 ለx ምን ስንሰጥ 0 ስንሰጥ አይደል? እሺ ለy 0 ብንሰጥስ ለy 0 ስንሰጥ ደግሞ 0 plus x greater than 0 እሱም 0 ሆነ ማለት ነው። ስለዚህ እዚች ጋር ነው የሁለቶችም ኢንተርሴክት የሚደራረጉት። ከዛ ራንደም ፖይንት እንስጥና እንትን እንበለው ቼክ እናድርግ። ለምሳሌ 2,1 እስቲ እንውሰድ። 2,1 2 ለx 1 ለx ስለዚህ 2 + 2 4 መጣ ግሬተር ዛን ስለዚህ 2,1 ማለት 2 ማለት እዚች ጋር ነው 1 ማለት እዚህ ጋር ነው። ስለዚህ ምን ይሆናል ማለት ነው? ወደዚህ አካባቢ ያለ ሪጅን ያካትታል ማለት ነው። ይሄን አካባቢ ሶ ባጭሩ ወደ ላይ ማለት ነው ይሄ ሪጅን። ኦኬ ኔጌቲቭ የሆኑ ቁጥሮችን ብንተካስ እዚህ ጋር ኔጌቲቭ የሆነ ቫልዩ ለምሳሌ ኔጌቲቭ 2 ኔጌቲቭ 1 ብናረግስ ኔጌቲቭ 2 አይሆንም። ስለዚህ ወደ ታች ያለ አይሆንም ማለት ነው። ሶ ወደ ላይ ያለ ሪጅን ከዚህ ጋራ እንወስዳለን። እዚህ ጋር በጣም አጨማለቁት ጋይስ። እዚህ እንደገና ስይላችኋለሁ። እዚህ ጋር ላይኖቹ እነዚህ ናቸው እዚህ ጋር ይሳልኳቸው ማለት ነው። ከዛ የጋራ የሚሆነው ይሄ ሪጅን ነው። እዚህ ጋር እንደዚህ ማለት ነው፣ ወይም እዚህ ጋር ማጥቆር ይችላል። ስለዚህ ከዚህ ጋር የሚመሳሰለው የቱ ነው? እንደዚህ አይነት ያለው ማን ነው? ሲ ማለት ነው። ስለዚህ ሲ መልሳችን ይሆናል። ብዙ ጊዜም ፈጀን ለምሳሌ ስላልተመቸ ነው። ባይ ዘ ወይ 14ኛ few terms of sequence are given as follow -2 0 4 10 which of the following can be the fifth term? አሁን ይኸው መጀመሪያ -2 ነበረ፣ ከዛ 0 ሆነ፣ ከዛ 4 ሆነ፣ ከዛ 10 ሆነ። ስንት ነው እየጨመረ ያለው? ከ-2 እስከ 0 2 ጨመረ፣ ከ0 እስከ 4 ስንት ጨመረ? 4 ጨመረ። ከዛ ቀጥሎ ያለው ጭማሪ 6 ነው። ከዛ ቀጥሎ 8 ይሆናል ማለት ነው ጭማሪው አይደለ? ስለዚህ 10 ሲደመር 8 18 ይሆናል መልሳችን። ይሄን በቀላሉ እንደዛ አድርገን መስራት እንችላለን። ሌላ 15ኛ given the equation of a line L 5x minus 2y which is equal to 4 which of the following is true about the line? it is y intercept is -2 y intercept ማለት ለx 0 ስንሰጥ ማለት ነው። ለx 0 ስንሰጥ
ኔጌቲቭ 2y which equal to 4 over 2 ኦኬ ልክ ነው ይሄ the slope of the line is 2 over 5 ስሎፕ ለማድረግ ደግሞ 2y which is equal to negative 2y which is equal to 4 minus 5x አይደል 5x ከዛ ኦቨር ኔጌቲቭ 2 ታደርጉታላችሁ both side ኦቨር ኔጌቲቭ 2 ስታደርጉት y which is equals to negative 2 plus 5 over 2x ስለዚህ 5 over 2 y ስሎፕ ነው እዚህ ግን 2 over 5 ነው ያለው ስለዚህ x ነው it is x intercept is negative 4 over 5 x intercept ማለት ደግሞ ለዚህ 0 ስንሰጥ ለዚህ 0 ስንሰጥ ለy 0 ስንሰጥ ማለት x ማለት 4 over 5 ነው እንጂ ኔጌቲቭ አይደለም የማይሆን እሺ the line is negatively inclined ሶ መልሳችን ማን ነው የሚሆነው a 16ኛ which one of the following is true about trigonometric value of angles a cos negative 180 degree which is equal to negative 1 b tan 540 degree which is equal to negative 1 c sin 270 degree which is equal to 0 d tan negative 90 which is equal to 0 to determine which statement is true we evaluate each option cos negative 180 which is equal to negative 1 the cosine function has an the property of cos negative theta ማለት cos theta ጋር አንድ ነው ስለዚህ cos 180 ጋር እኩል ነው ማለት ነው ይሄ ነገር cos negative 180 ከcos negative 180 ጋር እኩል ነው የcos 180 ዋጋ ደግሞ negative 1 ነው ሶ የስታትመንት ትሩ ነው ማለት ነው ስለዚህ ሌላው ላይ መድከም የለብንም አንደኛው ልክ ከሆነልን ትሩ የሆነውን ይዘን መጓዝ ነው ሌላውን ቼክ ማድረግ ምን አስፈልግ 17ኛ given a vector u having initial point negative 1 0 and terminal point 2 3 and v with initial point 5 comma negative 2 and terminal point 2 comma 3 then v minus u is equals to አሁን መቀነስ ነው ከማን ሲቀነስ ከv ሲቀነስ u ኦኬ a negative ማን ነው 2 negative 6 negative 6 2 negative 6 3 0 negative 2 which option is the correct answer ይሄን ለመስራት እንደምናደርገው መጀመሪያ uን እንፈልግ u ማለት negative 1 0 2 3 አይደለ ከ3 ሲቀነስ 0 3 ይሆናል ኮማ ከ2 ሲቀነስ 1 3 ይሆናል ስለዚህ u ማለት 3 ኮማ 3 ነው v ማለት ደግሞ 5 negative 2 እና 2 3 አይደለ ከ3 ሲቀነስ 2 5 ይሆናል 5 ኮማ እንላለን ከ2 ሲቀነስ 5 ኔጌቲቭ 3 ከዚህ ተጠየቅነው ደግሞ ከv ሲቀነስ u አይደለ ከዚህ ከስረኛው የላይኛው መቀነስ ስለዚህ ከ5 ሲቀነስ 3 2 ኮማ ከዛስ ከኔጌቲቭ 3 ሲቀነስ 3 ኔጌቲቭ 6 ይሄ ኦፕሽን መልሳችን ነው 2 ኔጌቲቭ 6 a ማለት ነው 18ኛ which one of the following is can be regarded as a universal set to apply set operation on the set a which is equal to the set containing negative 1 1 2 3 up to 20 and b 0 3 10 over 3 and 15 the set of integer numbers the set of rational numbers the set of natural numbers the set of irrational numbers አሁን which one of the following can be regarded as the universal sets to apply the set of operation አሁን a እና b ናቸው a እና b ከየት ነው a ላይ ለምሳሌ ምን አለ ኔጌቲቭ እና ፖዚቲቮች አሉ ስለዚህ ምንድነው ኢንቲጀር ነው ማለት ነው ይባጭሩ ኢንቲጀር ስለዚህ ናቹራል ነምበርስ የሚለውን እዚህ ጋር እናስወግዳለን እሺ ኢንቲጀር ነው ብለን እንዳንሄድ ደግሞ እዚህ ጋር 10 over 3 የሚል አለ ኢንቲጀር አይደለም ስለዚህ ኢንቲጀር የሚለውን እናስወግዳለን ኦኬ እሺ ራሽናል ነምበር ማለት ደግሞ ምን ማለት ነው a over b ፎርም መጻፍ የሚችል ማለት ነው አይደለ ራሽናል ነምበር ስለዚህ 10 over 3 ኢራሽናል ነምበር ግን a over b ፎርም መጻፍ የማይችል
ስለዚህ መልሳችን ማን ነው? ራሽናል ነምበር ነው። ኢራሽናል አይደለም። ኢራሽናል ለምሳሌ ሩቱ አይነት ፎርም ቢሰጠን እና ሌሎች ነገሮች ቢሰጡን እንል ነበረ። ስለዚህ መልሳችን ቢ ይሆናል ማለት ነው። 19ኛ ደርሰናል። 19 given two sets of data and b which ranges 50 and 15 respectively. Coefficient of range CR of A is 0.2 and coefficient of range of B is 0.1. Then which one of the following is true? The dispersion of B is slightly greater than A. Not enough information to compare dispersion roughly. The dispersion of A is slightly greater than B. And D says that data A has the same dispersion as B even if CR value ወይም ደግሞ coefficient of range varies ይለናል. Which one is correct? So the problem asks us to compare the dispersion of two sets of data and be given their range and coefficient of range ተሰጥቶናል. Understanding the coefficient of range. The coefficient of range CR is a measure of dispersion that expresses the range as the proportions of the sums of the maximum and the minimum value in data set is calculated as CR or coefficient of range which is equal to range over maximum value plus minimum value ተደርጎ ይሰራል። The highest coefficients of range indicated the greater relative dispersion እንዳለው ይጠቁመናል። So analyze the given information. Range of A 15 ነው፣ range of B 15 ነው። CR of A ደግሞ 0.2 CR of B ደግሞ 0.21 ነው። So comparing the dispersion, analyzing the given information. So range of A ማለት እዚህ ጋር እየተደገመ ነው sorry. Compare ስናደርገው since the range are the same for both A and B 15 ስለሆነ we need to compare their coefficient of range ወይም CR to determine which set has a greater relative dispersion. ስለዚህ CRB 0.1 ነው is greater than CR of A. This indicated that a relative dispersion of data set B is slightly greater than data set A. So ትክክለኛው መልሳችን ማን ይሆናል? ኦፕሽን ኤ። ኦፕሽን ኤ the dispersion of B is slightly greater than A. ለምን ከተባለ እዚህ ጋር 0.1 ነው፣ እዚህ ጋር ደግሞ 0.2። 20ኛ given a linear system a1x plus b1y plus c1z እኩል ነው 3 a2x plus b2y plus c2z which equal to -1 a3x plus b3y plus c3z which equal to 2 such that the determinants of the coefficient matrix is 1/3 determinant ስንት መጥቷል? 1/3 ነው። which of the following is the value of y? የvalue of y የሆነ የቱ ነው? a 1/3 a1 3 c1 a2 -1 c3 c2 a3 2 c3 b -3 a1 -3 c1 a2 1 c2 a3 -2 c3 c 1/3 a1 b1 c1 c -1 2 a3 b3 c3 and d -3 a1 b1 c1 -3 1 -2 a3 b3 c3 ይላል። እንግዲህ ማትሪክስ ፖርሽን ነው ወይም ከማትሪክስ ላይ የመጣ ጥያቄ ነው። So to find the value of y using Cramer's rule, we need to replace the second column coefficients of y in the coefficient matrix with a constant term from the right hand sides of the equation. Cramer rule ነው የምጠቀመው፣ አስታውሱ Cramer rule. The value of y is then the determinants of this new matrix divided by the determinants of the original coefficient matrix. So given the system of linear equation, እንግዲህ ሰጠን system of linear equationችን ይሄ ነው መጀመሪያ ጥያቄያችን ላይ። So the coefficient of matrix D is coefficient ማለት እንግዲህ a1 b1 c1 a2 b2 c2 a3 b3 c3 ኮኤፊሽንቶች ማለት እነዚህ ናቸው። ኦኬ እዚህ መጀመሪያ ላይ ያሉት ማለት ነው። ሶ ኮኤፊሽንቶችን እናወጣለን and we are given that determinant of D 1/3 እንደሆነ ተነግሮናል። ዲተርሚናንታችን ማለት ነው። ከዛስ to find y we construct a new matrix dy by replacing the second columns of D with the constant term 3 -1 and 2 ስለዚህ አዲስ ኒው ማትሪክስ እንፈጥራለን። እሱ ምን በማድረግ
by replacing the second column of D with the constant term constant term እንላቸው እነዚህን ማለት ነው 3 ኔጌቲቭ 2 እና ኔጌቲቭ 1 እና 2 ማለት ነው እነሱን በመተካት ስለዚህ with the constant term እነዚህ ናቸው constant termችን dy ማለት a1 a2 a3 3 ኔጌቲቭ 2 ኔጌቲቭ 1 2 c1 c2 c3 ከዛስ according to Cramer rule y ማለት determinant of dy over determinant of d ነው determinant of dy የሚሰላ ነው ገና determinant of d ደግሞ 1 over 3 ተብሎ ተሰጥቶናል ስለዚህ መተካት ነው y ማለት determinant of dy over 1 over 3 that is 3 መጣ ማለት ነው okay therefore y which is equal to c ማን ነው 3 times a1 a2 a3 3 negative 1 2 c1 c2 c3 እንደዚህ አይነት ኦፕሽን ካለ መልሳችን ይሆናል እያለን ነው 3 times a1 a2 የሚል ነገር እስኪ እንፈልግ ነው ወይ ቆይ እንዴት ተሳስቻለሁ